ሰላም እንዴት ናችሁ? ውድ የሀሁ አካዳሚክ ቻናል ቤተሰቦች፣ ይህ የሀሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ የቻናል ቤተሰቦች ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ለጀማሪ ለአማርኛና ለእንግሊዘኛ ተማሪዎች ይህ ቪዲዮ በጣም ይጠቅማችኋል። እስከ መጨረሻው እዩት። እኔንም ሳብስክራይብ በማድረግ አበረታቱ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉን። እሺ፣ የቪዲዮአችን ርዕስ የሚሆነው የሰው ስም በአማርኛ መጻፍ መለማመድ የሚል ይሆናል ማለት ነው። ካሁን በፊት 34ቱን የአማርኛ ፊደሎች አንድ ባንድ አይተን ነበር። ዛሬ ደግሞ የሰው ስም በአማርኛ መጻፍ መለማመድ የሚል ይሆናል ማለት ነው። እያንዳንዱን ፊደል ካየነ ቃል ምስረታ ነው የምንገባው ወይም የሰው ስም እንጽፋለን ማለት ነው። እሺ፣ አንድ ባንድ እንይዝ። የቪዲዮአችን ርዕስ የሚሆነው የሰው ስም በአማርኛ መጻፍ መለማመድ የሚል ይሆናል ማለት ነው። እሺ አንድ ባንድ እንይ። ይሄ ለምሳሌ ምን ይላል? ኃይሌ የሚል ስም ነው። ይሄ መጀመሪያው ሀ የሚል ፊደል ይዟል። ይሄ ደግሞ ይ ነው። የስድስተኛ ፊደሏ ናት ይ። ይሄ ደግሞ ሌ ይባላል። የለ አምስተኛ ፊደል ማለት ነው። እሺ፣ ሲነበብ ኃይሌ የሚል ስም ይሰጠናል ማለት ነው። እሺ፣ ኃይሌ የሚል ስም ካገኘን የሚቀጥለው ይሄ ደግሞ ለና ማ ናቸው። ለና ማ በአንድ ሲጣመሩ ለማ የሚል የሰው ስም ይሰጠናል ማለት ነው። እሺ፣ ለማ የሚል የሰው ስም እናገኛለን። ይሄ ለ የመጀመሪያ ፊደል ሲሆን ማ ደግሞ ይሄ የመ አራተኛ ፊደል ነው ማለት ነው። ስለዚህ ለማ የሚል የሰው ስም እናገኛለን ማለት ነው። እሺ፣ በመቀጠል ይሄ ደግሞ ሀሰን፣ ሀ የመጀመሪያው ሀ ነው። ሀመርኋ ያልነው ማለት ነው። ይሄ ደግሞ ሰ ነው። የሰ የመጀመሪያ ፊደል ነው። እሺ፣ ይሄ ደግሞ የነ ስድስተኛ ፊደል ን ተብሎ ይጠራል። እሺ፣ በአንድ ላይ ሀሰን የሚል የሰው ስም እናገኛለን ማለት ነው። ይሄ ሀ ነው የመጀመሪያው። ይሄ ደግሞ ሰ ብለን እንጠራለን። ይሄ ደግሞ ን፣ በአንድ ላይ ሀሰን የሚል የሰው ስም ይሰጠናል ማለት ነው። እሺ፣ የሚቀጥለው እንሂድ። ይሄ ደግሞ መሰረት ተብሎ ይነበባል። ይሄ መሰረት የሚል የሰው ስም ነው ማለት ነው። እሺ፣ የመጀመሪያው ፊደል መ ነው። የሚቀጥለው ይሄ ደግሞ ሰ ነው። ይሄ ደግሞ ረ እንላለን። ይሄ መጨረሻው ደግሞ ት ነው። በአንድ ላይ መሰረት የሚል የሰው ስም እናገኛለን ማለት ነው። እሺ፣ እንቀጥል። ይሄ ደግሞ ሰላም የሚል ስም ነው። ሰላም የመጀመሪያው ይሄ ሰ፣ ይሄ ደግሞ ላ የለ አራተኛ ፊደል ማለት ነው። ላ ይሄ ደግሞ ም የመ ስድስተኛ ፊደል ም ብለን እንጠራዋለን። በአንድ ላይ ሰላም የሚል የሰው ስም እናገኛለን ማለት ነው። እሺ፣ ይሄን ሰላም ካል ይሄ ደግሞ ረዴት የሚል ስም ነው። ረዴት የመጀመሪያው ረ፣ ይሄ ደግሞ ዴ ብለን እንጠራዋለን። የደ አምስተኛ ፊደል ዴ ብለን እንጠራለን። ይሄ ደግሞ ት ነው። የተ ስድስተኛ ፊደል ምንድነው? ት። በአንድ ላይ ረዴት የሚል ስም እናገኛለን ማለት ነው። እሺ፣ በመቀጠል ይሄ ደግሞ ሰናይት፣ ሰናይት የሚል ስም ነው። እሺ፣ ይሄ ሰ፣ ይሄ ደግሞ ና የነ አራተኛ ፊደል ማለት ነው። ና ብለን እንጠራለን። ይሄ ደግሞ ይ ነው። ይ። እሺ፣ ይህን ይ ካልን ይሄ ደግሞ ት ነው። የተ ስድስተኛ ፊደል ማለት ነው። በአንድ ላይ ሰናይት የሚል ስም እናገኛለን። ሰናይት፣ ሰናይት። እሺ፣ ወደዚህኛው እንሂድ ደግሞ። እሺ፣ ይሄ ደግሞ ቀለሙ የሚል ስም ነው። ቀለሙ ይሄ ቀ፣ ይሄ ደግሞ ለ፣ ይሄ ደግሞ ሙ፣ በአንድ ላይ ቀለሙ የሚል ስም እናገኛለን። ቀለሙ። እሺ፣ ቀለሙ ካልን ይሄ ደግሞ በ፣ ቀ፣ ለ። እሺ፣ በአንድ ላይ በቀለ የሚል የሰው ስም እናገኛለን ማለት ነው። በቀለ። ኦኬ፣ ይህም በቀለ ካልነ ይሄ ደግሞ ቬሮኒካ የሚል ስም ነው የምናገኘው።
ይህ ቬ ከዛ ይህ ደግሞ ሮ ነው። የረ ስድስተኛ ፊደል ማለት ነው። ይቺ ደግሞ ኒ ናት። ኒ ከዛ የመጨረሻው ደግሞ ካ ነው። በአንድ ላይ ቬሮኒካ ተብሎ ይነበባል ማለት ነው። ቬሮኒካ። እሺ ይህን ካልን ይሄ ደግሞ ተመስገን ነው የሚለው። ተመስገን። ይሄ መጀመሪያው ተ ነው። ይሄ የሚቀጥለው ደግሞ መ። ይሄ ደግሞ ስ ነው። የሰ ስድስተኛ ፊደል ማለት ነው። ስ። ይሄ ደግሞ ገ ን በአንድ ላይ ተመስገን የሚል ስም እናገኛለን ማለት ነው። ኦኬ ይሄ ደግሞ ቸርነት ነው። ቸርነት የመጀመሪያው ቸ ነው። ይሄ ደግሞ ር ብለን እናነባለን። ይሄ ደግሞ ነ ነው። የመጨረሻው ት ነው። በአንድ ላይ ቸርነት የሚል ስም እናገኛለን ማለት ነው። ቸርነት። እሺ ቸርነት ካልን የሚቀጥለው እንይ። ይሄ ደግሞ ነ ነው። በአንዴ ነጋሽ ብለን ነው የምናነበው። ይሄ ነ ነው። ይሄ ደግሞ ጋ ነው። የገ አራተኛ ፊደል ማለት ነው። ይሄ ደግሞ ሽ ነው። ሽ ማለት ደግሞ የሸ ስድስተኛ ፊደል ማለት ነው። ሽ በአንድ ላይ ነጋሽ የሚል ስም እናገኛለን ማለት ነው። እሺ ወደ የሚቀጥለው ይሄ ደግሞ አማረ የሚል ስም ነው። አማረ የመጀመሪያው አ ነው። ይሄ አ ብለን እናነባለን። ይሄ ደግሞ ማ የመ አራተኛ ፊደል ማለት ነው። ይሄ ደግሞ ረ በአንድ ላይ አማረ የሚል ስም እናገኛለን ማለት ነው። እሺ ወደዚህ እንሂድ። ይሄ ደግሞ ወረተው ነው። ወረታው ወረታው። እሺ ይሄ ወ ነው። ይሄ የሚቀጥለው ደግሞ ረ ነው። ይሄ ታ የተ አራተኛ ፊደል ታ ተብሎ ይነበባል። ይሄ ደግሞ ው ነው። በአንድ ላይ ወረታው የሚል ስም እናገኛለን ማለት ነው። ወረታው። እሺ ይሄ ደግሞ ዘነበ የሚል ስም እናገኛለን። ዘነበ ዘ የመጀመሪያው ዘ ነው። ከዛ ይሄ ደግሞ ነ ነው። ይሄ በአንድ ላይ ዘነበ የሚል ስም እናገኛለን ማለት ነው። ዘነበ። ኦኬ ይሄን ዘነበ ካልነ ይሄ ደግሞ አቤል ነው። አቤል ይሄ አ ነው። ይሄ ደግሞ ቤ ነው። ቤ በአምስተኛ ፊደል ማለት ነው። ይህ ደግሞ ል ነው። የለ ስድስተኛ ፊደል ል ነው። በአንድ ላይ አቤል የሚል ስም እናገኛለን ማለት ነው። አቤል። እሺ አቤል ካልን ይሄ ደግሞ የሽ ሐረግ ነው። የሽ ሐረግ ይሄ የ ነው። ይሄ ደግሞ ሽ ነው። ሽ የሸ ስድስተኛ ፊደል ማለት ነው። ሽ ይሄ ደግሞ አ። ይሄ ደግሞ ረ። ይሄ ደግሞ ግ የገ ስድስተኛ ፊደል ግ ተብሎ ይነበባል። በአንድ ላይ የሽ ሐረግ የሚል ስም እናገኛለን ማለት ነው። እሺ ይሄ ደግሞ እንይ። ይሄ ደግሞ ደግ ሰው። ደግ ሰው የሚል ስም ነው። እሺ ይሄ የመጀመሪያው ደ ነው። የሚቀጥለው ይሄ ግ። ይሄ ደግሞ ሰ። ይሄ መጨረሻው ደግሞ ው ነው። በአንድ ላይ ደግ ሰው የሚል ስም እናገኛለን ማለት ነው። እንቀጥል እሺ። ይሄ ደግሞ ጀመረ ብለን ነው የምናነበው። ጀመረ ይሄ ጀ ነው። ይሄ ደግሞ መ ነው። ይሄ ደግሞ ረ በአንድ ላይ ጀመረ የሚል ስም ይሰጠናል ማለት ነው። እሺ ኤስ ይሄ ደግሞ ገብርዬ የሚል ስም ነው። ገብርዬ ይሄ ገ ነው። ይሄ ደግሞ ብ። ይሄ ር። ይሄ ደግሞ የ ነው። በአንድ ላይ ገብርዬ የሚል ስም እናገኛለን። ገብርዬ ገብርዬ። እሺ ወደሚቀጥለው እንሂድ። ይሄ ደግሞ ጠጋው የሚል ስም ነው ማለት ነው። ጠጋው ይሄ ጠ ነው። ይሄ ደግሞ ገ። ይሄ መጨረሻው ደግሞ ው ነው። በአንድ ላይ ጠጋው የሚል ስም ይሰጠናል ማለት ነው። ጠጋው። እሺ ይሄ ጠጋው የሚል ስም ካገኘን ይሄ ደግሞ ጨመረ ነው። ጨመረ። እሺ ይሄ የመጀመሪያው ፊደል ጨ ነው። ይሄ ደግሞ መ ብለን እናነባለን። ይሄ ደግሞ ረ ነው። ረ
በአንድ ላይ ጨመረ የሚል ስም እናገኛለን ማለት ነው። እሺ ይሄ ደግሞ ፈንታሁን የሚል ስም እናገኛለን። ፈንታሁን ይሄ መጀመሪያ ፊደል ፈ ነው። ይሄ ደግሞ ን ብለን እናነባዋለን። ን የነ ስድስተኛ ፊደል ን ብለን ነው የምንጠራው። ይሄ ደግሞ ታ። እሺ ይሄ ደግሞ ሁ። ይሄ ን በአንድ ላይ ፈንታሁን ብለን እናነበዋለን ማለት ነው። እሺ ይሄን ፈንታሁን ብለን ካነበብ ይሄ ደግሞ ሂሩት ተብሎ ይነበባል። ሂሩት የመጀመሪያዋ ሂ ነች። የሀ ሶስተኛ ፊደል ሂ ተብላ ትነበባለች። እቺ ደግሞ ሩ ናት። የረ ሁለተኛ ፊደል ማለት ነው። ይሄ ደግሞ ት ተብሎ ነው የሚነበበው። ት ደግሞ የተ ስድስተኛ ፊደል ነው። ት በአንድ ላይ ሂሩት የሚል ስም እናገኛለን ማለት ነው። እሺ ይሄስ ምን ይላል? ሉላ ተብሎ ይነበባል። ሉላ ይሄ ደግሞ ሉላ ተብሎ ነው የሚነበበው። ይቺ የለ ሁለተኛ ፊደል ስትሆን እቺ ደግሞ የለ አራተኛ ፊደል ማን ተብላ ትጠራለች? ላ በአንድ ላይ ሉ ላ ተብሎ የሚል ስም ይሰጠናል ማለት ነው። ሉላ። እሺ ይሄ የሚቀጥለው ደግሞ ሙሉ ጌታ ተብሎ ይነበባል ማለት ነው። ሙሉ ጌታ ሙሉ ጌታ። እሺ ይሄ የመጀመሪያው ሙ ነው። ይሄ ደግሞ ሉ ነው። ይሄ ደግሞ ጌ ነው። እቺ የመጨረሻዋ ደግሞ ታ ተብላ ትነበባለች። በአንድ ላይ ሙሉ ጌታ ተብሎ ይነበባል ማለት ነው። ሙሉ ጌታ። እሺ ይሄ ደግሞ ምን ይላል? ይሄ ደግሞ ሱራፌል የሚል ስም እናገኝበታለን። ይሄ ሱራፌል የሚል ስም ነው የሚሰጠን። እሺ እቺ ሱ ተብላ ትነበባለች። የሰ ሁለተኛ ፊደል ሱ ተብሎ ይነበባል። ይሄ ደግሞ ራ ነው። የረ አራተኛ ፊደል ምን ተብሎ ይነበባል? ራ ነው። ራ ራ ብለን እናነባዋለን። ይሄ ደግሞ ፊ ፌ ነው እንጂ ይቅርታ ፌ ነው። ፊ ሳይሆን ፌ ፌ ማለት ደግሞ የፈ አምስተኛ ፊደል ነው። እሺ ፌ ተብሎ ይነበባል። ይሄ ደግሞ ል ነው። ል የለ ስድስተኛ ፊደል ል ተብሎ ይነበባል። በአንድ ላይ ሱራ ፌል ብለን እናነባዋለን። ሱራፌል። እሺ ወደሚቀጥለው እንሂድ። ይሄ ደግሞ ኑር አዲስ ተብሎ ነው የሚነበበው። ይሄ ኑር አ ዲ ስ ኑር አዲስ ተብሎ ይነበባል ማለት ኑር አዲስ። ይሄ ኑ ነው። የነ ሁለተኛ ፊደል ማለት ነው። ይሄ ደግሞ ር ነው። የረ ስድስተኛ ፊደል ማለት ነው። ይሄ ደግሞ አ ነው። አ ማለት የመጀመሪያው ነው። ይሄ ደግሞ ዲ የደ ሶስተኛ ፊደል ዲ ተብሎ ይነበባል። ይሄ ደግሞ ስ። እሺ በአንድ ላይ ኑር አዲስ ተብሎ ይነበባል ማለት ነው። ኑር አዲስ። እሺ ይሄስ ምን ተብሎ ይነበባል? ይሄ ደግሞ ዙፋን ዙፋን ብለን እናነባለን። ዙፋን የሚል ስም ነው ማለት ነው። ዙፋን ይሄ ዙ ነው። የዘ ሁለተኛ ፊደል ማለት ነው። ዙ ተብሎ ይነበባል። ይሄ ደግሞ ፋ ነው። የፈ አራተኛ ፊደል ፋ ብለን ነው የምናነበው። ይሄ ደግሞ ን ተብሎ ነው የሚነበበው። የነ ስድስተኛ ፊደል ማለት ነው። በአንድ ላይ ዙፋን የሚል ስም እናገኛለን ማለት ነው። ዙፋን። እሺ ይሄ ደግሞ ሊዲያ ብለን እናነባለን። ሊዲያ የሚል ስም ማለት ነው። ይሄ ሊ ድ ያ ይሄ ሊ ነው። ይሄ ደግሞ ድ ነው። ይሄ ያ በአንድ ላይ ሊዲያ የሚል ስም እናገኛለን ማለት ነው። ሊዲያ። ኦኬ ይሄስ ምን ይላል? ይሄ ደግሞ ሚዛን ሚዛን የሚል ስም እናገኛለን። ይሄ ሚ ማለት የመ ሶስተኛ ፊደል ሚ ተብላ ትጠራለች። ይሄ ደግሞ ዛ የዘ አራተኛ ፊደል ነው። ዛ ብለን የምንጠራው። ን ደግሞ የነ ስድስተኛ ፊደል ን ተብሎ ይነበባል ማለት ነው። በአንድ ላይ ሚዛን የሚል ስም እናገኛለን ማለት ነው። እሺ ይሄ ደግሞ ሲሳይ ብለን ነው የምናነበው። ሲሳይ ይሄ ሲ ተብሎ ይነበባል። የሰ ሶስተኛ ፊደል ማለት ነው። ሲ ተብሎ የሚነበበው። ይሄ ደግሞ ሳ የሰ አራተኛ ፊደል ሳ ተብሎ ይነበባል። ይሄ ደግሞ ይ ነው። የየ ስድስተኛ ፊደል ይ ተብሎ የሚነበበው። በአንድ ላይ ሲ ሳ ይ ሲሳይ ተብሎ ነው የሚነበብ ማለት ነው። ሲሳይ። ኦኬ ይህን ካል ኤስ ይሄ ደግሞ ዚነት ተብሎ ነው የሚነበበው። ይሄ ዚ ነ ት። እሺ ዚነት ይሄ መጀመሪያው ዚ ነው። የሚቀጥለው ደግሞ ነ ነው። ይሄ መጨረሻው ት ነው። በአንድ ላይ ዚነት ተብሎ ነው የሚነበብ ማለት ነው። ዚነት። እሺ ይሄ ደግሞ
ማረጌ ተብሎ ይነበባል። ማረጌ። እሺ ይሄ ማ ነው። የመ አራተኛ ፊደል ማ ተብሎ ይነበባል። እሺ ይሄ ደግሞ ረ ነው። ረ የመጀመሪያ ነው። ረ ነው። እሺ ይሄ ደግሞ ጌ ነው። ጌ ማለት የገ አምስተኛ ፊደል ጌ ተብሎ ይነበባል ማለት ነው። ስለዚህ ሲነበብ አንድ ላይ ማረጌ የሚል የሰው ስም እናገኛለን ማለት ነው። ማረጌ። እሺ ማረጌ የሚል ካገኘን የሚቀጥለው ደግሞ ይሄ እሺ ይሄ ሀብታሙ የሚል ስም ነው። ሀብታሙ። ሀብታሙ የሚል ስም እናገኛለን። ይሄ ሀ ነው። ይሄ ደግሞ ብ ነው። ብ ማለት የበ ስድስተኛ ፊደል ነው። ይሄ ደግሞ ታ ነው። ታ ማለት ደግሞ የተ አራተኛ ፊደል ታ ተብሎ የሚነበበው። ይሄ ደግሞ ሙ ነው። የመ ሁለተኛ ፊደል ሙ ተብሎ ይነበባል። በአንድ ላይ ሀብታሙ የሚል ስም እናገኛለን ማለት ነው። ሀብታሙ። እሺ ሀብታሙ የሚል ስም እናገኛለን። ይሄ ደግሞ መሰረት የሚል ስም ነው። መሰረት። ይሄ መ ነው። ይሄ ደግሞ ሰ ነው። ይሄ ረ ነው። ይሄ መጨረሻው ደግሞ ት ነው። በአንድ ላይ መሰረት የሚል ስም ይሰጠናል ማለት ነው። እሺ ይሄ የሚቀጥለው ደግሞ ስናነብ ሰብለ ብለን የምናነበው ሰብለ። እሺ ይሄ የመጀመሪያው ሰ ነው። ይሄ ደግሞ ብ ነው። ሁለተኛው ማለት ነው። ብ መሀል ላይ ያለው ብ ነው። ይሄ ደግሞ ለ ነው። በአንድ ላይ ሰብለ የሚል ስም እናገኛለን። ሰብለ የሚል ስም እናገኛለን ማለት ነው። እሺ ይሄስ ምን ይላል? ይሄ ደግሞ በላይ የሚል ስም ነው። በላይ። ይሄ በ ነው። ይሄ መሀለኛው ደግሞ ለ ነው። ይሄ ደግሞ ይ ነው። በአንድ ላይ ሲነበብ በላይ ተብሎ ይነበባል ማለት ነው። እሺ ይሄ በላይ የሚል ስም ካገኘን ይሄ የሚቀጥለው ደግሞ ተሾመ የሚል ስም እናገኛለን። ተሾመ የሚል ስም ነው ማለት ነው። የመጀመሪያው ተ ነው። ይሄ ደግሞ ሾ ነው። ሾ ማለት ደግሞ የሸ የመጨረሻ ፊደል ወይም ሰባተኛ ፊደል ምን ተብሎ ይነበባል? ሾ ተብሎ ይነበባል ማለት ነው። ሾ። ይሄ ደግሞ መ ነው። በአንድ ላይ ተሾመ የሚል ስም እናገኛለን ማለት ነው። ተሾመ የሚል ስም ይሰጠናል። እሺ ኤስ ይሄ ደግሞ አቤል ተብሎ ነው የሚነበበው። አቤል። ይሄ የመጀመሪያው አ ነው። አ ሲሆን ይሄ ደግሞ መሀለኛው ቤ ነው። ቤ ማለት የበ አምስተኛ ፊደል ቤ ተብሎ ይነበባል። የመጨረሻው ደግሞ ይሄ ል ነው። ል ማለት የለ ስድስተኛ ፊደል ነው። በአንድ ላይ አቤል የሚል ስም እናገኛለን ማለት ነው። እሺ ኤስ ይሄ ደግሞ ከማል ነው። ከማል የመጀመሪያው ከ ነው። መሀለኛው ደግሞ ይሄ ማ ነው። ይሄ ማ ነው። የመጨረሻው ደግሞ ይሄ ል ነው። በአንድ ላይ ከማል የሚል ስም ይሰጠናል ማለት ነው። እሺ ወደሚቀጥለው እንሂድ። ይሄ ደግሞ ወሰን የሚል ስም ነው የሚሰጠን። ወሰን የመጀመሪያው ወ ነው። መሀለኛው ደግሞ ሰ ነው። ይሄ ደግሞ ን ነው። በአንድ ላይ ወሰን የሚል ስም እናገኛለን ማለት ነው። ወሰን። ወ ሰ ን በአንድ ላይ ወሰን። እሺ ኤስ ይሄ ደግሞ ዘላለም ነው። ዘላለም የሚል ስም ነው የሚሰጠን። ይሄ የመጀመሪያው ዘ ነው። ሁለተኛው ደግሞ ላ ነው። ላ ማለት የለ አራተኛ ፊደል ናት። ላ ብለን እናነባታለን። ይሄ ለ ነው። ይሄ ደግሞ ም ነው። ም ማለት የመ ስድስተኛ ፊደል ነው። ም ብለን የምንጠራው በአንድ ላይ ዘላለም የሚል ስም እናገኛለን ማለት ነው። እሺ ይሄስ ምን ይላል? ይሄ ደግሞ ደረጀ የሚል ስም እናገኛለን። ደረጀ የመጀመሪያው ደ ነው። የሚቀጥለው ደግሞ ረ። እሺ የመጨረሻው ጀ ነው። በአንድ ላይ ደረጀ የሚል ስም እናገኛለን ማለት ነው። እሺ ኤስ ይሄ ደግሞ ጀመረ የሚል ስም ነው የምናገኘው። ጀመረ። እሺ ይሄ የመጀመሪያው ጀ ነው። ይሄ መሀለኛው ደግሞ መ ነው። እሺ ይሄ የመጨረሻው ረ ነው። በአንድ ላይ ጀ መ ረ ጀመረ የሚል ስም እናገኛለን ማለት ነው። እሺ ኤስ ይሄ ደግሞ ገ ሊ ላ በአንድ ላይ ገሊላ የሚል ስም ነው የምናገኘው። ገሊላ የመጀመሪያው ገ ነው። ሁለተኛው ደግሞ ሊ ናት። ሊ ማለት የለ ሶስተኛ ፊደል ምን ብለን እናነባታለን? ሊ ብለን እናነባት። ይሄ ደግሞ መጨረሻው ላ ነው። ላ ማለት ደግሞ የለ አራተኛ ፊደል ነች። ላ ብለን የምናነበው በአንድ ላይ ገሊላ ተብሎ ይነበባል ማለት ነው። እሺ ይሄ ደግሞ
ፈለገ ተብሎ ነው የሚነበበው። ይሄ ፈለገ ነው። የመጀመሪያው ፊደሉ ፈ ነው። መሀለኛው ደግሞ ለ ነው። ይሄም ደግሞ መጨረሻው ገ ነው። በአንድ ላይ ፈለገ የሚል ስም እናገኛለን ማለት ነው። እሺ ይሄ መጨረሻችን ደግሞ ቤዛ ተብሎ ይነበባል። ቤዛ የሚል ስም አለው ማለት ነው። ይሄ መጀመሪያው ቤ ነው። ቤ ማለት የበ አምስተኛ ፊደል ነች። ዛ ደግሞ የዘ አራተኛ ፊደል ነው። ሲነበብ ቤዛ ተብሎ ይነበባል ማለት ነው። ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። ቪዲዮ እንደሚጠቅማችሁ ምንም ጥርጥር የለውም። በቀጣይ ደግሞ በአዲስ ቪዲዮ ነው የምንገናኘው ማለት ነው። በኦንላይን መማር ለምትፈልጉ የቻናል ቤተሰቦች ከዚህ ባስቀመጥኩላችሁ ስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።